ያለ እግዚአብሔር ፍሬያማነት የለም። አንድ ሰው ለፍሬያማነት ከመለኮት ጋር መጣበቅ መቻል አለበት። ስለዚህ ወደ ስራ የሚወጣ ሰውን እግዚአብሔር ይፈልጋል። አምኖ ወጥቶ ወደ ምርታማነት የሚገቡ አድኖ የሚያመጡ እንዲሆኑ በእውነት ይሄ አንድ ሰውን ይጠቅመዋል። ከስልክ ከኢንተርኔት ቀንሱ። ቲክቶክ እያያችሁ መዝናናት ከዛሬ ጀምሮ ቀንሱ። ቲክቶክ ገምን ቀንሱ፣ ኳስንም ቀንሱ። አይትን ቅር ያለው ሰው አለ መሰለኝ። እንደውም ተውት። ለፍሬያማነት ሲባል ህይወትን ኢንቨስት አድርጎ መስዋዕት አድርጎ አንድም ትርፍ አናገኝበትም። እነሱ ግን በሚሊዮን የሚቆጠር ፓውንድ፣ ዩሮና ዶላርስ ነው። አንተ እዚህ ቁጭ ብላል፣ እሱ ባንተ በሚሊዮን የሚቆጠሩ ዶላሮችን ወይ ፓውንድ እየሰራ ነው። ለምንድነው ፍሬያማ ያልሆነው? ስላልሰራን ብቻ ነው። ፍሬያማነት ያለ ስራ በማወጅ የሚለውን ይዘት ሳይሆን ስትሰራ ኢየሱስ በውስጥ አለ። ስኬት ላይ ቆም ያለው እሱ ላይ የሚታወጀው ክሌም አይምሮህ ሁለንተናህ ወይም ነፍሴ ተስፋ እንዳትቆርጥ ይደግፍልሃል። ሰው እያነበበ እያጠና እየተማረ እየሰራ እየተጋ ነው ክሌም ማድረግ አለበት። ብዙ ፍሬ ብታፈሩና ደቀ መዛሙርት ብትሆኑ የሚለው በሁሉም አቅጣጫ ፍሬያማ መሆን ቢኖረን ነው። ሃይማኖት ቤት እንደው በዓላትን ስናበዛ ፕሮግራሞችን ቸርች ውስጥ ስናበዛ ህዝቡን ስንፍና ያስተምራል እንደ ሃይማኖት ቤት። እግዚአብሔር ዝም ብሎ ቁጭ ብሎ አይደለም ዓለምን ያከናወነ። ድነት በጸጋ ግልጽ ነው፣ ግን ድነት በስራ ነው እናገራለሁ። ስራውን እኛ አይደለም የምንሰራው፣ ክርስቶስ በሰራው ስራ የኛ አንድም ሳይደመር እውነታዊ ነውና። ሌሎች ሰዎች ቴዎሎጂካሊ ስናጠና ምንድነው የሚሉት? ሃይማኖት የፍሬዎች ስብስብ ነው ወይም ጎጆ ነው፣ ፍሬዎች የሚጠለሉበት ስፍራ ነው ብሎ ያምናል። ንብ አንድ ማንኪያ ማር ወለላን ለማምረት 2 ሚሊዮን አበቦችን ትጎበኛለች። አታሪን ማፍራት እንጂ የዛሬ 20 ዓመት ምሽግ ላይ ነው፣ 20 ዓመት አቧራ ላይ ነው፣ ዛሬም እዛ ከሆነ የእውነት ሃይማኖት ፍሬያማ ትውልድን አላፈራም። እናንተ ሰራተኞች ከሆነ ቢሮ የምንሰራ ማለት ነው። የኔ ስራ ሂጄ ያንተ መኪና ቤት ከሆነ ቤት ፓርኪንግ ቦታ ላይ ፓርክ ማድረግ አችልም። ለምን ሲባል ስራ ሳይሄድ ምን ይሰራል ብሎ ሰው ይታዘባል። ስራ ባለመሄድ ትሸማቀቃለህ። በዓሉን በኢየሩሳሌም ወጣችሁ አክብሩ። ከኢየሩሳሌም ውጭ ማክበር ማለት ያለ ኢየሱስ ፍሬያማነት ላይ ለመቆም መጣር ማለት። ባለ ራእይንም እግዚአብሔር ይታደጋል፣ ራእይንም ይታደጋል፣ ፍሬንም ይታደጋል፣ ፍሬውን አፈራውንም ይታደጋል። እግዚአብሔር ጋር ሰዎች ካልተጣበቁ በህይወታቸው በርትቶ የእግዚአብሔርን ኃይል ደግሞ ተጠቅመው ስራ የማይሰሩ ከሆኑ እንዲሁም ደግሞ ከጠላት እጅ የሚወረወረውንም ፍሬያማ ስለሆንክ ብቻ እግዚአብሔር አንተን ፍሬያማ ሲያደርግ ጠላት ዝም ብሎ አያይ። በአገልግሎታችሁ በየዓመቱ ፍሬን እያያችሁ፣ በትዳራችሁ በህይወታችሁ ቶታሊ በየዓመቱ በየወቅቱ ፍሬን እያያችሁ ሰሩትን ስራ እንዳትተው። የምትሰሩትን ስራ ውደዱት። ጌታ መልካም ነው። ለምንድነው ፍሬያማ ያልሆነው? ስላልሰራን ብቻ ነውና እንስራ እንትጋ። ሌላው ጥሪ ጋር ቢገናኝም በጎን ነካ ማደርገው ፍሬያማነት ያለ ስራ በማወጅ የሚለውን ይዘት ሳይሆን ስትሰራ ኢየሱስ በውስጥ አለ። ስኬት ላይ ቆም ያለው እሱ ላይ የሚታወጀው ክሌም አይምሮህ ሁለንተናህ ወይም ነፍሴ ተስፋ እንዳትቆርጥ ይደግፍልሃልና እሱ ላይ ፎከስ እንድናደርግ እፈልጋለሁኝ። ሰው እያነበበ እያጠና እየተማረ እየሰራ እየተጋ ነው ክሌም ማድረግ አለበት። በደስታ ተጀምሮ በደስታ የሚጠናቀቅ ነው ብዬ ነው ማምነው። እዚህ ላይ ተጨማሪ ሐሳብ አንድ ማስቀመጥ የምፈልገው አገልጋዮች እውነት በአገልግሎታቸውን ስራ አድርጉ። እኔ እየሰራው ነኝ ብሏል ኢየሱስ። የእርሱ ስራ የአባቱን ፈቃድ መፈጸም ስለሆነ የወንጌልን ምላሽ መስጠት መቻል አለብን። ሌሎች ግን በክርስቶስ የመዳን ብዙ ፍሬ ብታፈሩና ደቀ መዛሙርት ብትሆኑ የሚለው በሁሉም አቅጣጫ ፍሬያማ መሆን የኃጢአት ትልቅና ትንሽ ማመዛዘን ሳይሆን ለምሳሌ እርግጠኞች ሆነን ፌዝፉል ሆነን ሁለንተናችንን ህይወታችንን ኢንቨስት አድርገን መስራት አለብን። እኛ በአገልግሎት ይህንን ስናደርግ ነርስ ቢኖር ነርስ ደግሞ እግዚአብሔር በዚህ ጉዳይ ጠርቶኛል ብሎ ሊሰራ ይገባል። ገበሬ ቢሆን በግብርናው፣ ነጋዴ ቢኖር በንግዱ፣ መንግስት ሰራተኛውም በቢሮው ስራው ላይ ትኩረት ባይዘወይ ስራ ስንሰራ እኔ ለምሳሌ የመንግስት ሰራተኛ ቢሆን አለቃዬ ምን ይለኛል ሳይሆን መንግስት ምን ይለኛል ሳይሆን ደሞዝንም ሳይሆን እግዚአብሔር እዚህ ስፍራ አስቀምጦኛል ብዬ ቢሰራ እግዚአብሔር ይከብርበታል፣ እኔ ባረካለሁ፣ ሀገርም ትርፋማ ይሆናል። እንደዚህ ያደረጉ አይደለም ማለቴ ሳይሆን እንደዚህ አድርገን መስራት አለ። ይህ ሐሳብ ይኖረን። ሃይማኖት ቤት እንደው በዓላትን ስናበዛ ፕሮግራሞችን ቸርች ውስጥ ስናበዛ ህዝቡን ስንፍና ያስተምራል እንደ ሃይማኖት ቤት
ዘሆል የእግዚአብሔር ቃል መስራትን፣ መጠንከርን፣ ወጥቶ መገለጥን ነው ወይስ እንደው በቃ እግዚአብሔር ያለው ይሁን በሚል ዝም ብሎ መኖርን ነው የሚያስተምረው? ኦልራይት አሁን ይሄ ሰበር ጥያቄ ቢሆንም መልሱ አጭርና ግልጽ ነው። እግዚአብሔር ዝም ብሎ ቁጭ ብሎ አይደለም ዓለምን ያከናወነው። ከሰራው ስራ ሁሉ አረፈ ነው። ረፍት ላይ ሆኖ ነው እኛን የፈጠረን። ሰርቶ ነው ያረፈ። ባይዘው ድነት በጸጋ ግልጽ ነው፣ ግን ድነት በስራ ነው እናገራለሁ። ስራውን እኛ አይደለም የምንሰራው፣ ክርስቶስ በሰራው ስራ ብቻ የኛ አንድም ሳይደመር እውነታዊ ነውና ሌሎች ሰዎች ቴዎሎጂካሊ ስናጠና ምንድነው የሚሉት? ሃይማኖት የፍሬዎች ስብስብ ነው ወይም ጎጆ ነው፣ ፍሬዎች የሚጠለሉበት ስፍራ ነው ብሎ ያምናል። ሙሉ በሙሉ ውሸት ቢሆንም ፓርሻሊ እውነትነት አለ። ስንፍናችንን፣ ድካማችንን፣ አለመስራታችንን በሙሉ ሸክማችሁ የከበደ ሁሉ በእኔ ላይ ጣሉ የሚለውን እኔ አሁን ለምሳሌ የመንግስትን ስራ እየሰራው ሙስና በልቼ እግዚአብሔር ሸክምን ባንተ ላይ ጣልኩ ብል አሁን አይገናኝም። ምሳሌ ነው። ኦልራይት ይሄ ሃይማኖታዊ ይዘቶች አንድም የምንቃወመው ነገር ባይኖረንም ብርቱ ትጉ ታታሪ የሆነ ህብረተሰብን፣ አባላትን፣ ጉባኤን፣ ሰራተኛን ንብ የሆነ እንደ ንብ አንድ ማንኪያ ማር ወለላን ለማምረት 2 ሚሊዮን አበቦችን ትጎበኛለች። ታታሪን ማፍራት እንጂ የዛሬ 20 ዓመት ምሽግ ላይ ነው፣ 20 ዓመት አቧራ ላይ ነው፣ ዛሬም እዛ ከሆነ የእውነት ሃይማኖት ፍሬያማ ትውልድን አላፈራም። ስለዚህ ተቀባይነት አይኖርም። የሚሰራ ታታሪ የሚወርስ አንተ ለመስራት ስትነሳ አከናውኖታል። እግዚአብሔር ያከናውናል። እኛም ተነስተን እንሰራለን። በቃ ንብ ብርቱ ታታሪ ትጉ ሰርቶ የሚያከናውን እግዚአብሔር የእጅን ስራ ይባርክልሃል። ለምሳሌ አንድ ነገር ነው ሳነብ አውሮፓ አይ ቲንክ ሰሜን አሜሪካ አካባቢ ይመስለኛል ምንድነው የሆነው? እናንተ ሰራተኞች ከሆነ ቢሮ ምን ሰራ ማለት ነው እኔ ስራ ሄጄ ያንተ መኪና ቤት ከሆነ ቤት ፓርኪንግ ቦታ ላይ ፓርክ ማድረግ አችል። ለምን ሲባል ስራ ሳይሄድ ምን ይሰራል ብሎ ሰው ይታዘባል። ሰው ሁሉ ስራ እንዴት ስራ ሳይሄድ ቤት ይሆናል ብሎ ሰው እንዳያስብ ስራ ባለመሄድ ተሸማቀቃል። በጣም የሚገርም ካልቸር። አበሻ ግን ስራ የለም ከተባለ ተማሪውም ትምህርት ዝግ ነው ከተባለ ኢንጆይ ያርጋል። ዛሬ ትምህርት ቤት የለም ከተባለ ተማሪውም እንደዛ ዛሬ ስራ ዝግ ነው ያ ሳይሆን መኖር ነው ብለን ነው መስራት ያለብን በሁሉም ዘርፍ እና በግዴለሽነት ያበላሹት ነገር አለና አሁን ፍረጋ ስንሄድ እግዚአብሔር ምን አለ? በዓሉን በኢየሩሳሌም ወጣችሁ አክብሩ። ሌላ ቦታ አይቻልም። ሌላ ቦታ አከበሩ። የግዴለሽነት ዋጋ ከኢየሩሳሌም ውጭ ማክበር ማለት ያለ ኢየሱስ ፍሬያማነት ላይ ለመቆም መጣር ማለት ነው። በሕግና ሃይማኖታዊ ስርዓትን በማድረግ ድርጊትን በመፈጸም በግል ስራ እድናለሁ ማለት ከኢየሩሳሌም ውጭ አይቻልም። ከኢየሱስ ውጭም አይቻልም። ሱኮት በዓል ከኢየሩሳሌም ውጭ ማክበር አይቻልም። የዘላለም ህይወትም ያለ ኢየሱስ አይቻልም። this is the gospel። ኃላፊነቱ ምኑ ጋር ነው? ለምሳሌ አንድ አሁን ቅድም አፖስቶል እንዳነሳው ዮሴፍ ትንሹ የፍሬ ዛፍ ነው አስቸገሩት ይላል። በዛው ማንንም አላስቸገረም፣ የፍሬ ዛፉን ነው ያስቸገሩት። ፍሬ ነው ፍሬያማ የሚያደርግ፣ ፍሬ ነው ፍሬን የሚያፈራው፣ ፍሬ ነው ዱፕሊኬት የሚሆነው የሚባዛው። ሁልነቴ በፍሩት ፍሬ ላይ ጠላት ይበዛል። ኃላፊነትን ሳነሳ አሁን ለምሳሌ አቮካዶ ማንጎ እንበልኛ ማንጎና ብርቱካን ታሪክ አለንና ያፈራ ማንጎ ትምህርት ቤት የሚሄዱ ተማሪዎች አክቹአሊ ስቲል ነው አንዳንድ ቦታ ትምህርት ቤት ያፈራ ማንጎ ከማንጎዎች ሁሉ ኢየሱስ ያላፈራቸውን በለስ ረገማት። ድጋሚ ካንቺ ማንንም ፍሬ አይብላ ብሏታል። በማግስቱ ደረቀች። በክርስቶስ ኢየሱስ ሕይወት ውስጥ ሆኖ ያለ ፍሬ ዓመታትን የቆዩ ሰዎችም እንደሚቆረጡ ከቅርንጫፍነት እንደሚወገዱ ተጽፏል። እንግዲህ እኛ በክርስቶስ ስንሆን የክርስቶስን ደስታ ነው የምናጭደው። ሰላምን ይተውላችኋለሁ in my own peace ነው የራሱን አውጥቶ በእኛ ውስጥ ወይም እርሱ በእኛ ውስጥ እኔ በእናንተ እናንተ በእኔ እኔ በአብ ሚክስ እንደሆነን እናገራለን። እንደማንነጣጠል ጾማን እንድንሆን ሕይወትም ደስታም በሁለንተና ሁሉ ነገር ከሱ ጋር እንደተዋህድን ነው እናገረው። እንደሱ ፍሬያማ ማንጎ ልጆችም ተማሪዎች እንብል መወርወሪያ እንጨት ነገር አግኝተን ድንጋይ ሁሉ ይወረወርባታል፣ ያልደረሰ ሁሉ ይረግፋል። የደረሰችዋን ለማግኘት ለመብላት ፍሬው ላይ ዱላ ይበዛል። የወረደው የደረሰ ከሆነ ይበላል፣ ያልደረሰው ተሞክሮ ይጣላል። ግን ገና የሚያቆጠቁጠው እንቆቅላ ፍሬ ሁሉ ነው የሚረግፈው። ይሄ ብቻ አይደለም ባይዘይ ፍሬያማነት ጋር ስንሄድ ኢየሱስ ዓለምን ለማዳን ስለመጣ የተወረወረበት ሁሉ በጥላው ዳዊት ከወንድሞቹ ሁሉ መካከል ዳዊትን ይፈልግ ነበር። ጠላት ከወንድሞቹ ሁሉ መካከል ዮሴፍን ይፈልግ ነበር።
ብቸኛውን ይስሐቅን ወደ መስዋዕትነት ወስዶ ነበር። ጥላው ደርግ ዘመን ይመስለኛል። እስቲ 1982 አካባቢ እኔም ነበርኩ ልጅ ሆኜ ብዬ ልበልና ማስታውሰው አንበሳ ሰዎችን የሚበላበት ወቅት ነበር። አንዳንድ አካባቢዎች ላይ ኢትዮጵያ ውስጥ ያ ወቅት ከአንበሶች እንስሳትን ከፍት ምናምን አይበላም። የሰው ደም ይጥማል አንዴ ከቀመሱ ይባላልና እንደ ፓንዳሚክ በወቅቱ ተነስቶ ነበር። ሰው ሁሉ ያስታውሳል። እና ከመንጋው መሃል የሰውን እግር ነው የሚፈልገው አንበሳ። ሰውን ፈልጎ ይበላል፣ እንስሳውን አይነት። ልክ እንደዚህ ከትውልዱ መሃል ይሁዳም ኢየሱስን ይፈልጋል አሳልፎ ለመስጠት፣ ሞትም ኢየሱስን ይፈልጋል። ፈሪሳውያንም የሁሉም አይን ኢየሱስ ላይ ሳያውቅ የተነበየ ሁሉ ከሚጠፋ አንዱ ይሞት እንደተባለ ትንቢት ተፈጸመ ይላል። ኢየሱስ ሁሉን ወሰደ። እንመለስ። ፍሬያማ በሆነው ነገር ላይ ነው ፎከስ። የሕይወትን ራስ ገደላችሁት ይላል። ጠላት ፍሬው ላይ ነው። አሁን መነጠል አለብን። ዮሐንስ ራእይ ምዕራፍ 12 ላይ ወንድ ልጅ የወለደችው ልጁ ሲወለድ ዘንዶ መዋጥ ፈልጎ ነበር። ልጁ አልተቻለም፣ ተነጠቀ። ልጁ ተነጠቀ። ልጁ እንደተነጠቀ ባየ ጊዜ ዘንዶ ሴቲዋ ላይ ነው ፊቱን ያዞረው። ምክንያቱም እንደዚህ አይነቶቹን የምታፈራ እንደማለት። እሷ ደግሞ ጌታ አልተዋትም። ታላቁን ጠላትን ተሰጣት። ጭንቅላት በበትር የሚቀጠቅጥ ልጅ ነው የተወለደው። አሕዛብን በብረት በትር የሚገዛ ያን ስንደርስ እናያለን። ታሪክ አለውና እንግዲህ እሷም በክንፉ አመለጠች። ወንዝ የሚያክል ውሃ ቢያፈስም ምድር ረዳቻት። ልጁን እንድነጠቅ ያደረገው ኢየሱስ እሷንም አዳናት። ዘንዶው ወንዝ ዳር ሄዶ አሸዋ ላይ በሰማይ ስፍራ አልተገኘለትም፣ ተሸንፎ ወደቀ። እዛ ነው ቀንና ሌሊት የሚገዛቸው ወደቀ። ምንነጥለው ልጁንም አዳነው፣ እሷንም አዳነ። ልክ እንደዚህ ባለ ራእይንም እግዚአብሔር ይታደጋል፣ ራእይንም ይታደጋል፣ ፍሬንም ይታደጋል፣ ፍሬውን የሚያፈራውንም ይታደጋል። ፎከሱ ግን ከፍሬ አንጻር ነው የሚያፈራው የሚጎዳው። የማንጓን ፍሬ በመፈለግ ለዛውም የደረሰችውን በመፈለግ ነው ውርጅብኝ ድንጋይ የሚወረወር ነገር ሁሉ የሚዘንብባት ያቺ ማንጎ ዛፏ። ቅጠሉ ይረግፋል፣ ፍሬዎቹ ያልደረሱ ለመብላት ይሄ ኃላፊነት በጎደለው መልክ የሚደረግ ነውና ፍሬ ካለብህ እንደዚህ አይነት ነገሮች ኃላፊነት በጎደለው መልክም በጠላትም በጥላቻም ይበዛል። ፍሬው ጥንቃቄ ያስፈልጋል። አንደኛ ለዚህም ነው አጥር ያስፈልጋል። በዘወይ ታጥሮ ምንም ነገር ሳይነካ በምቾት ማንጎ ብዙ ፍሬ ቢያፈራ የፍሬው ብዛት አንዱን ቅርንጫፍ በራሱ ሰብሮ ይጥለዋል። ጓዳዚት ምን አሁን ማንጎ ነች። ፍሬ ማፍራት ሲጀምር እንክብካቤ የሚያደርግ ያስፈልጋል። ድጋፍ ሁሉ ያስፈልጋል። ከዛ ፍሬው ሳሙኤል መድረሱ ተረጋግጦ በስነ ስርዓት ይሰበሰባል፣ ምንም ሳይጎዳው። ከዛ ጥቅም ላይ ይውላል። ካልሆነ ፍሬ ራሱ ሲደርስ ራሱ ጠላቶች አሉበት። ወፎች ይቆስላል፣ ያለ ሳይደርስ ይረግፋል፣ ጭንገፋ ይሰባበራል፣ ያፈራችው ዛፍ ትጎዳለች፣ ወፎች ይበሉታል። ማንጎ ባይዘው እኮ ካነሳን አይቀር ቅጠሉንም ጭምር ፍሬውንም ብዙ የሚያቆስሉ የራሱ የሆነ እነዚህ ግብርና ሚኒስቴርም የሚያውቀው ቫይረስ አለ። ስለዚህ እንክብካቤ ያስፈልጋልና ለምን ፍሬያማ አልሆንም? በእግዚአብሔርና በሁኔታ ላይ ከማተኮር ይልቅ ወደኛ ፍሬያማ ህይወት ፍሬውና ያፈራው ምን ይገጥመዋል? እንደዚህ አይነት ሰልፎች ስላሉበት ዛጋ ኃላፊነቱን ለሚያንከባክበው የሚኮተኩት የሚተክል አጵሎስ ጳውሎስ ይሁን የሚያሳድግ ማን ብቻ ነው? እግዚአብሔር ነው። ስለዚህ ድንኳኑ እኛ ሆነን እሱ ካደረ ፍሬውን እንዲጠብቅ አብዝተን እንድናፈራ ለሚያጠራው ለሱ መድረኩን ኃላፊነቱን ማይኩን ስቱዲዮን ሁሉንም ነገር ለሱ መስጠት በግል ህይወት በአገልግሎት በቤተ ክርስቲያን በስራ በትዳር በሁሉም አቅጣጫ በበረከት ከመንፈሳዊ እስከ ቁሳዊ ለሱ ያስረከብን ዕለት መሪውን እሱ የያዘ ዕለት አይ ቲንክ ስፖታችን በኢየሱስ እየተከናወነ የተፈጸመ ይሆን። አሜን። የሚገርም ነው። አሁን ስታነሳ ጠቅለል ተደርጎ ፍሬያማ ለመሆን ቅድም አንድ በጣም ወሳኝ እሹ ያነሳ ነው። ያለ እግዚአብሔር ፍሬያማነት የለም ብለናል። ኢየሱስም ያለ እኔ ምንም ልታደርጉ አትችሉም፣ እናንተ በእኔ እኔ በእናንተ በእኔ የምኖር እሱ ብዙ ፍሬ ያፈራል ብሏል። አንድ ሰው ለፍሬያማነት ከመለኮት ጋር መጣበቅ መቻል አለበት። ምንረዳው ማለት ነው። እግዚአብሔር ጋር ሰዎች ካልተጣበቁ በህይወታቸው በርትቶ የእግዚአብሔርን ኃይል ደግሞ ተጠቅመው ስራ የማይሰሩ ከሆኑ እንዲሁም ደግሞ ከጠላት እጅ የሚወረወረውንም ፍሬያማ ስለሆንክ ብቻ እግዚአብሔር አንተን ፍሬያማ ሲያደርግ ጠላት ዝም ብሎ አያይ። ዝም ብሎ የሚፈቅድ ዓለም ላይ አይደለንም ያለንበት። ዓለም ከባድ ዓለም ነው። ሰይጣን ያለበት ዓለም ላይ ነው ያለነው። ስለዚህ ውጊያው አለ። ይሄንን ኤክስፔክት በማድረግ
ጠንክሮ ወደፊት የሚሄድ ወደ ስራ የሚወጣ ሰውን እግዚአብሔር ይፈልጋል። ደግሞ ምንድነው ውጤት እስከምታመጣ ድረስ እዛ ቦታ ቸክሎ የሚሰራ እግዚአብሔርን እየጠየቀ የሚተጋ ሰው ይፈልጋል። የመጨረሻውን እንግዲህ የእግዚአብሔር ልጆች አሁን ካሉበት ሁኔታና ስንፍና ወጥቶ እግዚአብሔር ለፍሬያማነት እዚች ምድር ላይ እንደጠራቸው አውቀው እንደሚያፈሩም ደግሞ እየጠበቀ እንደሆነ ምንድነው ያፈራው የሚለውን ነገር እየጠየቀ እንደሚመጣ አምኖ ወጥቶ ወደ ምርታማነት የሚገቡ አድኖ የሚያመጡ እንዲሆኑ የመጨረሻ ምን ምክር ትሰጣለህ? በዚሁ መልእክታችን እናጠቃለን። ታንክ ዩ። የመጨረሻው መልእክት ለሁላችንም ለሁላችን በርትታችሁ አገልግሉ። ስራ ነው፣ ስራ አድርጋችሁ ሪል ስሩ። እስራኤላውያን በየዓመቱ ነው ሱኮትን የሚያከብሩት። በየዓመቱ ፍሬን እያያችሁ አገልግሉ። በአገልግሎታችሁ በየዓመቱ ፍሬን እያያችሁ፣ በትዳራችሁ በህይወታችሁ ቶታሊ በየዓመቱ በየወቅቱ ፍሬን እያዩ መዘምር ነው በየረድፉ ፍሬን እያየ ወንጌል ሰራተኛው በየረድፉ ነፍሳትን ያዳነ ጌታ አሳልፎ እየሰጠው መንግስት ሰራተኞችና ነጋዴዎች በየረድፉ በፍሬ እየተከለለ እግዚአብሔር በዚህ ስፍራ መድቦኛል ብላችሁ ሳጠሉት ደስተኞች ሆናችሁ የምትሰሩትን ስራ እንዳትጠሉ። ከዛሬ ጀምራችሁ በእውነት ይሄ አንድ ሰውን ይጠቅመዋል። የምትሰሩትን ስራ ውደዱት፣ ንቁ፣ ወዳችሁ ስሩ። በየረድፉ ፍሬ እያያችሁ እለፉ። ለምሳሌ ከስልክ ከኢንተርኔት አሁን ቴሌቪዙ ነገር አመቻችቶልናል። ቀንሱ። ኢንተርኔት ዛሬ 10 ብር የምትጨርሱ ከሆነ ነገ ወደ 5 ብር ሰብ አድርጉ። ቲክቶክ እያያችሁ መዝናናት ብለን እንተርጉመውሽና እሺ እንደው ከመንፈስ ቅዱስ የሚሻል የሚያዝናና ነገር ወደፊትም ወደ ኋላም ለዘላለም አይኖርምና እሺ እንበልና ከዛሬ ጀምሮ ቀንሱ። ቲክቶክን ገምን ቀንሱ፣ ኳስንም ቀንሱ። አይትንቅር ያለው ሰው አለ መሰለኝ። እንደውም ተውት። ለፍሬያማነት ሲባል ህይወትን ኢንቨስት አድርጎ መስዋዕት አድርጎ አንተ ምን ሰራይ? ኳስ ተጫዋቾች ለምሳሌ አንድ ማንን እንጥራ ስሙን ብንጠቅስ ትሬኒንግ ሰርተው ተለማምደው ለፍተው ጥረው ግረው ላብ አንጠፍጥፈው ልምምዳቸውን ብቃታቸውን ችሎታቸውን እግዚአብሔር የሰጣቸውን ተጠቅመው 90 ደቂቃ ለመጫወት እኮ ምናልባት 9 ቀን ሙሉ ትሬኒንግ ይሰራሉ። ሰርተው እዛጋ ለሚያገኙት ደሞዝ ፍሪ ቀለብ ነው። እዛጋ ለኛ መዝናናት ሆኖ ቁጭ አንድም ትርፍ አናገኝበትም። እነሱ ግን በሚሊዮን የሚቆጠር ፓውንድ ዩሮና ዶላርስ ነው የሚያገኙት። ስለዚህ አንተ በሌላ አነጋገር አንተ እዚህ ቁጭ ብላል፣ እሱ ባንተ በሚሊዮን የሚቆጠሩ ዶላሮችን ወይ ፓውንድ እየሰራ ነው። እርሱ በፍሬያማነት ስራ ላይ ነው እሱ። እኛ ቁጭ ብለንም የኛ ሰዓት እየተበላብን እርሱ እያተረፈብን። ስለዚህ እንዝናና። መዝናናቱ የእውነት ሪል ይኑር። መዝናናት ሲባል የኛ ያበሻ ቃል በጣም ጥሩ ነው። ዶሮ መስራት ሆኖ እህቶቻችን ይለፉበታል ብዙ። ሌላው ሀገር በዓል ሲደርስ ክርስቶስ ረፍት ነው እና አትዝናኑ አትዩ አይደለም፣ ተዝናኑ፣ በሁሉም እዩ። ግን በቃ ማለት የሚችለው የመጨረሻው ቃላት 90% ሰርተን አንድ 5% እንዝናና። ቀሪው እንደው የባከነ አሁን እኛ 90% ተዝናንተን መልሱን ክብር ለእግዚአብሔር ይሁን። እንግዲህ የተወደዳችሁ ተመልካቾቻችን ከወንድማችን ከፓስተር አቤል አባቴ ጋር የነበረን ቆይታ ይህንን የሚመስል ነበር። ሳምንት በሌላ ዝግጅት በሌላ ልዩ ርዕስ እስከምንመለስ ድረስ በሰላም ቆዩልኝ። ከፓስተር ጋር የነበረንን ቆይታ በዚህ አንጨርስም። እግዚአብሔር ቢፈቅድና ብንኖር ሌላ ርዕሰ ጉዳይ ይዘን በሌላ ጊዜ የምንገናኝ ይሆናል። ስለነበረን ጊዜ በሙሉ እጅግ አድርጌ አመሰግናለሁ። እግዚአብሔር እናንተንም ፍሬያማ ያደርጋችሁ። ለፍሬያማነት ሕይወታችሁ ዘመናችሁን ኢንቨስት አድርጋችሁ ለመውጣት ተነሱ። አትፍሩ። የተነገረውን ምክር በሙሉ ውሰዱ፣ ውጡ፣ ተገለጡ። እግዚአብሔር የእጆቻችሁን ሥራ ያከናውንላችሁ። በሌላ ክብር በሌላ ከፍታ እንገናኛለን። ስለነበረ ጊዜ አመሰግናለሁ። ይህንን መልእክት ከሰማችሁ በኋላ ለሌሎች እንዲደርስ ለወዳጆቻችሁ ሼር አድርጉ። አመሰግናለሁ።